ሰላም ቤተሰቦቼ ተመልሻለሁ ዛሬም በአዲስ ቪዲዮ። ዛሬ ትልቅ ፕሮግራም ነው ያለን። ብላክ ፒንክ እንዴት እንደተመሰረተና አባላቱ እንዴት እንደተገኙ ከልምምድ ህይወት ጀምሮ እስከ መጀመሪያ ስራቸው ድረስ ያለውን ሂደት እንመለከታለን። ብላክ ፒንክን ብቻ የምትወዱ ቻናሉን ሰብስክራይብ እና ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ እያልኩኝ ወደ ቪዲዮ። ብላክ ፒንክ በ2016 ቡምባያ በተሰኘው ዘፈን ስራ የጀመሩ ሲሆን በዋይጂ ኢንተርቴይንመንት ስር የሚገኙ የአራት አባላት የሴቶች ቡድን ነው። ከዚያን ጊዜ ጀምሮ በኮሪያ ውስጥ ካሉ ትላልቅ የሴቶች ቡድኖች አንዱ ለመሆን በቅተዋል። እንዲሁም በኪፓፕ እንቅስቃሴ በአሜሪካና ከዚያም አልፎ መሪ የሆኑ ነው። አሁን ስለ አባላቱ በጥቂቱ እንወቅ። ጂሱ በ1995 ደቡብ ኮሪያ ተወለደች። ይህ ብዙም ላያስገርም ይችላል። ነገር ግን ጂሱ በተፈጥሮ ውበቷ አስቀድማ ትታወቅ ነበር። ትምህርት ቤት ውስጥ በጣም ታዋቂ ነበረች። ቤተሰቧ ወደ ሲኦል ሲዘዋወሩና አዲስ ትምህርት ቤት ስትገባ ተወዳጅነቷን ጠብቃ ነበር። ጂሱ ሙዚቃ ከሚወዱ ቤተሰብ እንደመጣችና እንድትዘፍንና እንድትደንስ ያበረታቷት እንደነበረ ትገልጻለች። ስለዚህ ለኦዲሽን መቅረብ ተፈጥሯዊ ቀጣይ እርምጃ ነበረ። ጂሱ በ2016 የዋይጂ ኢንተርቴይንመንት ኦዲሽን አልፋ ሰልጣኝ ሆነች። ነገር ግን በጂሱ ላይ ፍላጎት የነበረው ትልቁ የኪፖፕ ኩባንያ ዋይጂ ብቻ አልነበረም። ለዋይጂ ኦዲሽን ከወሰደች በኋላ አንዱም ኢንተርቴይንመንት በአንድ ኮንሰርት ላይ አግኝቷት ኩባንያቸውን እንድትቀላቀል ጠይቋት ነበር። ሐሳቧን ቀየራ ኤስኤም መግባት ትችል ነበር። ነገር ግን ከዋይጂ ጋር ቀጠለች። ከአንድ ዓመት በኋላ ዋይጂ ኢንተርቴይንመንትን ይህች ልጅ ማናት ብሎ ፎቶውን በመልቀቅ ለህዝቡ አስተዋወቃት። ግን ገና በይፋ ስራ ሳትጀምር እንኳን ጂሱ የተለየ ማስታወቂያዎችን በመስራትና በሙዚቃ ቪዲዮዎች ላይ በመተወን ትሳተፍ ነበር። ከ5 ዓመታት ልምምድ በኋላ የብላክ ፒንክ ሊድ ቮካሊስት እና የቡድኑ ቪዥዋል ሆና ቀረበች። ጄኒ በ1996 በሲኦል ደቡብ ኮሪያ ተወለደች። የስኬታማ የሲጂኤም ዳይሬክተር እና የሆስፒታል ባለቤት ብቸኛ ልጅ ናት። ጄኒ ለትምህርት ወደ ኦክላንድ ኒውዚላንድ አቀናች። እንደ ዓለም አቀፍ ተማሪ እንግሊዘኛ፣ ኮሪያኛ እና ጃፓንኛ ያንንም ታዋቂ የኒውዚላንድ ዘይ አዳበረች። ፍሎሪዳ አሜሪካ ሄዳ ትምህርቷን እንድትቀጥል እናቷ ፈልጋ ነበር። ነገር ግን ጄኒ በ14 ወይም 15 ዓመቷ ላይ ብቻዋን መኖር እንደምትፈልግና የምትወደውን ነገር ማድረግ እንደምትፈልግ ወሰነች። ለእናቷ ሙዚቃና ዳንስ መማር እፈልጋለሁ፣ ወደ ቤቴ ተመልሼ ለቀሪው ህይወቴ የምደሰትበትን ነገር ለምን አልሰራም አለቻት። እናቷም ደገፈቻት። ወደ ኮሪያ ከተመለሰች በኋላ ከ14 ዓመቷ ጀምሮ የዘፈንና የዳንስ ትምህርት ጀመረች። በዋይጂ የ6 ዓመታት ልምምድ አደርጋለች። በዚህን ጊዜ ውስጥ በጂ ድራገን እና በሊ ሃይ ሙዚቃዎች ላይ ተሳትፋለች። በዋይጂ ውስጥ የዋይጂ ልዕልት ወይም ደግሞ ዘ ፕሪንሰስ ኦፍ ዋይጂ የሚል ቅጽል ስም ነበራት። በመጨረሻም የብላክ ፒንክ ዋና ራፐር እና ሊድ ቮካሊስት ሆና ቀረበች። ሮዛ በ1997 በኦክላንድ ኒውዚላንድ ተወለደች። ያደገችው ግን በሜልቦርን አውስትራሊያ ነው። ከልጅነቷ ጀምሮ ሁሌም መዘመር ትወድ ነበረ። መጀመሪያ ላይ በራስ መተማመን ባይኖራትም ለፍቅር ስትል ትዘፍን ነበር። በኋላ ላይ የቤተ ክርስቲያን መዘምራን ቡድን ተቀላቀለች። በ2012 አባቷ ዋይጂ ኢንተርቴይንመንት በሲድኒ ኦዲሽን እንዳዘጋጀ ሲሰማ እንድትሞክር ጠየቃት። እናቷ ቅር ብሏት የነበረ ቢሆንም በመጨረሻ ቤተሰቡ ሁላ ተስማምቶ ወደ ሲድኒ ሄዱ። ሮዛ በኦዲሽኑ ከ700 ሰዎች አንደኛ በመውጣት አለፈች። ከዚያም ወደ ኮሪያ ሄደች። ቤተሰቦቿ ወደ አውስትራሊያ ሲመለሱ እሷ ብቻዋን ቀረች። በዚህም የቡድኑ አባላት እንደ ቤተሰብ ሆኑላት። ለ4 ዓመታት ከሰለጠነች በኋላ በ2016 የቡድኑ ዋና ድምፃዊና ሊድ ዳንሰር ሆና ቀረበች።
ሊሳ በ1997 በባንኮክ ታይላንድ ተወለደች። ስሟ ሊሳም ላሊሳም ነው። ትክክለኛ ስሟ ፕራምፒራ ነበር። ነገር ግን አንድ አስማተኛ ስሟን ወደ ላሊሳ ብትቀይረው እድል እንደምታገኝ ስለነገራት ቀይሯለች። ሊሳ ከልጅነቷ ጀምሮ የኪፓፕ አድናቂ ነበረች። በታይላንድ ከ4 ዓመቷ ጀምሮ የዳንስ ትምህርት ትወስድ ነበር። ብዙ የዳንስ ውድድሮችን አሸንፋለች። ዊዛ ኩል በተባሉ የዳንስ ቡድን ውስጥ ከጋድ 7 ባምባም ጋር ትጨፍር ነበር። በ2010 ዋይጂ ኢንተርቴይንመንት ለመጀመሪያ ጊዜ በታይላንድ ኦዲሽን ሲያዘጋጅ ሊሳ ተወዳደረች። ከ4000 ሰዎች መካከል ያለፈች እሷ ብቻ ነበረች። ወደ ኮሪያ ስትመጣ ቋንቋን ስለማትችል ከባድ ነበር። ነገር ግን ጂሱ፣ ጂኒ እና ሮዛ ረድተዋታል። ለ5 ዓመታት ከሰለጠነች በኋላ የብላክ ፒንክ ዋና ዳንሰር እና ሊድ ራፐር በተጨማሪም ንዑስ ድምፃዊ እና የቡድን የመጨረሻ ልጅ ሆና ቀረበች። ሊሳ የመጀመሪያዋ ኮሪያዊ ያልሆነች የዋይጂ አርቲስት ናት። ለዛሬ ነበረን ይህ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ከብላክ ፒንክ የማዳንዳ ኮሜንት መስጫው ላይ አስቀምጡልኝ እያልኩኝ ቻው ቻው። 나에게 이른 채로 추락했던 날 어둠 하늘 속에 갇혀 있던